የምንኩስና ሕይወትና የገዳማዊ ሕይወት ምንነት። የምንኩስና ሕይወት ማለት ራስን ለእግዚአብሔር ብቻ በመስጠት መኖር ማለት ነው። በዚህ ዓለም ካሉ ነገሮች መካከል ማንኛውም ክርስቲያን ልርቃቸውና ልተዋቸው የሚገቡ ነገሮች እንዳሉ ሁሉ ሊያደርጋቸው የተፈቀዱና ኃጢአት ያልሆኑ ነገሮችም አሉ። በምንኩስና ሕይወት ለመኖር የሚወስን ሰው ግን ማንኛውም ክርስቲያን ልርቃቸው ከሚገቡ ነገሮች ብቻ ሳይሆን ለሌላው ክርስቲያን ከተፈቀዱት ነገሮች በራሱ ምርጫና ውሳኔ ስለሚበልጠው ነገር ስለ ራሱን ይከለክላል። ከዚህም አንዱ ጋብቻ ነው። እርሱ ብቻ ግን አይደለም። ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጋብቻን ታከብራለች። በኦርቶዶክሳዊት ቤተክርስቲያን ጋብቻ ከምስጢራተ ቤተክርስቲያን መካከል አንዱ መሆኑ ይህን የተሰጠውን ታላቅ ቦታ የሚያመለክት ነው። ቅድስት ኦርቶዶክስ ቤተክርስቲያናችን ጠላት ከነገራቸው ክፋትና ከውጭ ሆነው በልማድ ሲመለከቱት ከኖሩት ነገር በስተቀር ወደ ውስጧ ገብተው እውነተኛው ማንነቷን የማያውቋት ታድሶዎችና መሰሎቻቸው እንደሚሉት ጋብቻን አቃላና ነቅፋ አታውቅም፣ አታቃልልም፣ አትነቅፍም። ምንኩስናና ገዳማዊ ሕይወት ክቡር ነው ማለት ጋብቻ ክቡር አይደለም ማለት አይደለም። ስለ ምንኩስና ክብር መናገር ጋብቻን ማቃለል አይደለም። ጌታችን በበረሃ 40 ቀንና ሌሊት ከተጋደለ በኋላ የመጀመሪያውን ተአምር ያደረገውና የተገኘው በቃና ዘገሊላ ሰርግ ላይ ነበር። ቅድስት ቤተክርስቲያን ሁልጊዜ በቅዳሴ ሰዓት እኛስ ጋብቻ ክቡር እንደሆነ ልደትም ርኩሰት እንደሌለበት እናምናለን እያለች ትመሰክራለች። ስለዚህ ያንዱ መኖር ሌላውን ያከብረዋል እንጂ አያቃለውም። የግድ አንዱን ለማክበር ሌላውን ማቃለል ወይም ሁሉንም በየአግባቡ መረዳት እንጂ መደበላለቅና ግራ ተጋብቶ ግራ ማጋባት ትክክል አይደለም። የምንኩስና ሕይወት መሰረታዊ ምክንያቶችና ጠባያት በዋናነት የሚከተሉት ናቸው። የመጀመሪያው ክርስቶስን በሄደበት ሁሉ መከተል። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደተጠመቀ የማስተማር አገልግሎቱን ከመጀመሩ በፊት የመጀመሪያ ተግባሩ ያደረገው ነገር ቢኖር ወደ በረሃ መሄድን ነበር። ቅዱስ ወንጌል ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ ይላል። ማቴዎስ 4 ከቁጥር 1 እስከ 2። ወደ በረሃ የሄደውም በመንፈስ መሆኑ የተጻፈልን ያለ ምክንያት አይደለም። ወዲያውም መንፈስ ወደ ምድረ በዳ አወጣው ይላልና። ይህም ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በተግባር ባሳየው አብነት መሰረት ለመንፈሳዊ ተጋድሎ ወደ ምድረ በዳ የሚሄዱ ሰዎች ድርጊታቸው ከመንፈስ ቅዱስ መሆኑን የሚያስተምር ነው። እንዲሁም ጌታችን በዛ በበረሃው 40 ቀናት እንዴት እንዳሳለፈ ሲናገር በምድረ በዳ ከሰይጣን እንደተፈተነ 40 ቀን ሰነበተ፣ ከአራዊትም ጋር ነበረ ይላል። ማርቆስ 1 ከቁጥር 12። ገዳማዊ ሕይወት ወደ በረሃ ሄዶ በጾምና በጸሎት መጋደል የማያስፈልግና የማይገባ ቢሆን ኑሮ ጌታችን ከማስተማሩ በፊት እንደተጠመቀ ለምን ወደ በረሃ ሄደ? ለምንስ በዚያ 40 ቀንና 40 ሌሊት ከሰይጣን መፈተን አስፈለገው? ለምንስ በዚያ ከአራዊት ጋር ነበረ ተባለ? እያንዳንዱ የእግዚአብሔር ቃል የተጻፈልን ለኛ ጥቅም በመሆኑ ይህን ሙሉ ልብ ማመንና በጥንቃቄ ማስተዋል ያስፈልጋል። ወደ በረሃ መሄዱ ሌላ ቦታ አጥቶ ወይም እንዲሁ ያለ ምክንያት ያደረገው ድርጊት አልነበረም። ያስከተለው ውጤትም እንዲሁ ድንቅና መጠነ ሰፊ ነው። ከዚያም በኋላ ጌታችን በመዋዕለ ሥጋዌው በፍልስጤም ምድር ባሉ በረሃዎችና ተራራዎች ብዙ ጊዜያትን አሳልፏል። አንዳንድ ጊዜ ብቻውን፣ ሌላ ጊዜ ደግሞ ከደቀ መዛሙርቱ ጋር እኛን ለማስተማርና አርያ ለመሆን ወደ ምድረ በዳ ይሄድ ነበር። በቅዱስ ወንጌል ስለዚህ ጉዳይ ከተጻፉት የተወሰኑትን እንመልከት። ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። ማርቆስ 1 ከቁጥር 35። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። ሉቃስ 5 ከቁጥር 16። ሐዋርያትም ተመልሰው ያደረጉትን ሁሉ ነገሩት። ከእርሱ ጋርም ወስዷቸው ወደ ቤተ ሳይዳ ከምትባል ከተማ አጠገብ ወደ ምድረ በዳ ለብቻው ፈቀቅ አለ። ሉቃስ 9
ከቁጥር 10 በእነዚህም ወራት ይጸልይ ዘንድ ተራራ ወጣ። ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። ሉቃስ 6 ከቁጥር 12 በዘመነ ወንጌል ብቻ ሳይሆን በብሉይ ኪዳንም እግዚአብሔር ብዙ ታላላቅ ታምራትን ያደረገውና ምስጢራቱን የገለጠው በምድረ በዳ ነበር። ለአብነትም የሚከተሉትን እናስታውስ። ሕዝበ እስራኤል መና ከሰማይ እየወረደላቸው ውሃ ካለት እየፈለቀላቸው ሲመገቡ የኖሩት በምድረ በዳ ነበር። በግብጽ ምድርና በኤርትራ ባህር በምድረ በዳም 40 ዓመት ድንቅና ምልክት እያደረገ አወጣቸው። ሐዋርያት 7 ከቁጥር 36 ለሙሴ ሐመልማል ከነበልባል ተዋህዶ የታየው ድንቅ ምስጢር የተገለጠለት በምድረ በዳ ነበር። 40 ዓመትም ሲሞላ የጌታ መልአክ በሲና ተራራ ምድረ በዳ በቁጥቋጦ መካከል በእሳት ነበልባል ታየው። የሐዋርያት ሥራ 7 ከቁጥር 30 በውስጡ የምስክሩ ጽላትና የምስክሩ የቃል ኪዳኑ ታቦት ያለበት የምስክሩ ድንኳን የነበረው በምድረ በዳ ነበር። ወደ ደብተራ ስም እንተነበረት በገዳም የምስክር ድንኳን ከአባቶቻችን ዘንድ በምድረ በዳ ነበረች። የሐዋርያት ሥራ 7 ከቁጥር 44 ሐዋርያው ቅዱስ ጳውሎስም በብሉይ ኪዳን ስለነበሩ የተለያዩ የእግዚአብሔር ሰዎች ተጋድሎ ሲናገር በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ፣ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድረ ጉድጓድ ተቅበዘበዙ ብሏል። ዕብራውያን 11 ከቁጥር 37 እስከ 38 እነዚያ ቀደምት አበው በምድረ በዳና በተራራ እንደተጋደሉ ጌታችንም ወደዚህ ዓለም መጥቶ በበረሃውና ምድረ በዳውን ለጸሎትና ለተጋድሎ እንደባረከው ሁሉ ከጥንት ነቢያትን ከኋላ ደግሞ የባለቤቱን የጌታችንና የመድኃኒታችን ኢየሱስ ክርስቶስን ተግባራዊ የሕይወት ትምህርት መመሪያና መርህ አድርገው ከዚህ ዓለም ተለይተው ወደ ምድረ በዳ ወይም ወደ ገዳም ሄደው በተመስጦና በተዘክሮ ከእግዚአብሔር ጋር ብቻ ለመኖርና እርሱን ብቻ ለማገልገል ከራሳቸውና ከርኩሳን መናፍስት ጋር ቢጋደሉ በእግዚአብሔር በሚያምኑና በመጽሐፍ ቅዱስን በሚቀበሉ ሰዎች ዘንድ በእጅጉ የሚያስመሰግንና በእግዚአብሔርም ዘንድ የተወደደ እንጂ መቼም የሚነቀፍ ነገር ሊሆን አይችልም። ይህ የሚነቀፍ ሊሆን የሚችለው በአንድ ወገን ብቻ ነው፣ በአጋንንትና በመሰሎቻቸው። አጋንንት እንደ መነኮሳትና ገዳማውያን አምርረው የሚጠሉት የላቸውምና። ተዘናበው ይህን የሚያስታውሰን አንድ ነገር አለ። የመነኮሳት ሁሉ አባት የሆነው ታላቁ ቅዱስ እንጦንስ በአንድ ወቅት ሰይጣን ለመነኮሳት ያለውን ጥላቻና ፍራቻ እንዲሁም የመነኮሳት ልብስ ያለውን ኃይል ለማየት ፈለገ። ለዚህም አንድ ባዶ ተመሳሳይ ነገር ወስዶ የመነኮሳት ልብስ ወይም ቀሚስና ቆብ በላዩ ላይ አደረገበት። ያን ጊዜ አጋንንት ከሩቅ ሆነው ፍላጻቸውን ወደዚያ ልብሱ ወደ ተደረገበት ተመሳሳይ ነገር ሲወረውሩበት አያቸው። እርሱም የአጋንንቱን ጅልነት አይቶ ውስጡ ሰው ያይደለ ባዶ ነገር መሆኑን ነገራቸው። አጋንንቱም ያስፈራንና ያስቆጣን እንዲህ እንድናደርግ ያደረግነው እኮ ልብሶቹን ስናይ መነኩሴ መስሎን ነው አሉት ይላል። ከጥንት ዘመን ጀምሮ የነበሩ የተለያዩ አባቶችና እናቶች ከዓለም ወጥተው ወደ በረሃ፣ ወደ ምድረ በዳ፣ ወደ ገዳም ሄደው በዚያ በእግዚአብሔር ኃይል ከርኩሳን መናፍስትና ከእኩያት ፍትወታት ጋር ሲጋደሉ የኖሩት ይህን የጌታቸውን ተግባራዊ ትምህርት አርአያ አድርገው የመድኃኒታቸውን ፈለግ ተከትለው ነው። በረሃ የሆነ ቦታ በሌለባቸው አካባቢዎችም ከዓለም ራቅ በማለትና በበረሃ ካለው ሁኔታ አንጻር ተቀራራቢነት ባላቸው ቦታዎች ይኖሩ ነበር። ዋናው ከዓለም መራቃቸውም የመንፈሳዊ ተጋድሎ ቦታ መሆናቸው ነው እንጂ የበረሃነቱ መጠን አይደለም። እንዲህ ያሉ ቦታዎች ለብቸኝነት፣ ለመንፈሳዊ ተመስጦ፣ ለጾም፣ ለጸሎት፣ ለተዘክሮተ እግዚአብሔር የሚመረጠው ቦታ ነውና መድኃኒታችን በዘመነ ሥጋዌ ያደረጋቸው ድርጊቶች በዋናነት የቤዛነት ወይም የማዳን ተግባራት ቢሆኑም
ይህ እንዳለ ሆኖ ከዚህ በተጨማሪ ሌሎች ተደራራቢ ነገሮችም ነበሩት። ከነዚህ አንዱ የአርአያነት ተግባሩ ነው። ይህም በተመለከተም ጌታችን የደቀ መዛሙርቱን እግራቸውን ካጠባቸው በኋላ እንዲህ አላቸው። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግኩላችሁን ታስታውሱላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። ዮሐንስ 13 ከቁጥር 12። በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመምረጥ የዓለም ውዳቂ ምናምንት ሆነው ስለ ክብር ስሉ ክብራቸው በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመምረጥ የዓለም ውዳቂ ምናምንት ሆነው ስለ ክብር ስሉ ክብራቸውን ትተው በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመምረጥ የዓለም ውዳቂ ምናምንት ሆነው